ሰላም ጤና ይስጥልኝ ተከታዮች የቤኪኒ ዛሬ ይዤላችሁ የመጣሁት ኤክሱዘር V8 AI ቦክስ በሶፍትዌር ምክንያት ቢበላሽበት እንዴት በቀላሉ በፍላሽ ብቻ ማስተካከል እንደምንችል ነው። ምንም አይነት ኮምፒውተር አያስፈልግም። ስለዚህ ይሄ ሜተርቱ ነው ማለት ነው። 99% የሚሆነው የሶፍትዌር ችግር በዚህ በማሳያችሁ መንገድ ፊክስ ማድረግ ትችላላችሁ። ግን የሚሰራው በዚህ ቦክስ ብቻ ነው ማለት ነው። ስለዚህ ይሄን ሶፍትዌሩን እዚህ ፍላሽ ላይ እንገለብጥና ሶፍትዌሩ ስሙ update.zip መሆን አለበት። ያለበዛ ከዚህ ውጪ ስም ከሆነ አይቀበለውም ማለት ነው። ስለዚህ በቴሌግራማችን ዳውንሎድ ማድረግ ትችላላችሁ። ይሄንን ፍላሽ አንዱ ዩኤስቢ መሰኪያ ላይ እንሰካዋለን። በመቀጠል ኤቪ ውስጥ ያለችዋን በተን ጫን አድርገን እንይዛታለን። ድምፅ አላት። ፕረስ ስትደረግ ጫን አድርገን እንይዛታለን። ከዛ በኋላ ፓወር እንሰካለን ማለት ነው። 5 ቮልት ፓወር የራሱን አዳፕተር ፓወሩን እንሰካለን። ከዛ ትንሽ እንጠብቃለን። ከዛ እንለቀዋለን። ትንሽ ቆይቶ እዚህ እንደምታዩት ብሊንክ ማድረግ ይጀምራል ማለት ነው። ይሄ ቢያንስ 10 እና 7 ደቂቃ ድረስ ሊፈጅ ይችላል ፊክስ እስከሚያደርገው ድረስ ያያችሁ ብሊንክ እያደረገ ነው። ስለዚህ ሶፍትዌሩን ከዚህ ፍላሽ ላይ ወደ ቦክሱ ኮራፕት ወደ ሆነው ቦክስ ሶፍትዌሩን መጫን ራሱ አውቶማቲካሊ መጫን ይጀምራል ማለት ነው። ወደ 7 ደቂቃ ይፈጃል። ስለዚህ በዚህ አይነት መንገድ የተበላሸባችሁን V8 AI ቦክስ 99% የሶፍትዌር ችግር ካጋጠማችሁ በዚህ መንገድ ማስተካከል ትችላላችሁ። ከዚህ በላይ ከሆነ 100% ሁሉንም ፊክስ የምታደርጉበትን በኮምፒውተር አሳያችኋለሁ በሚቀጥለው ቪዲዮ ማለት ነው። ስለዚህ አብዛኞቹ ፕሮብሌሞች በዚህ አይነት ዘዴ ፊክስ መደረግ ይችላል። ስለተከታተላችሁ አመሰግናለሁ። ወዳችኋለሁ። በኪጃኖ ፎሎ ላይክ እንዳይረሳ።